ሀቡዬ አንድ ነገር አሁን የዚህ ልጅ ተዋቶ ተመለሰ 20,000 ድርሃምና 180,000 እንዲሁም ደግሞ በጣም ብዙ ልጆች የተበሉ አሉ። ይሄን ጉዳይ የዱባይ ፖሊስ ህግ ይዞታል። እሷ በህግ ነው መዳኘት ያለባት። በጣም ብዙ ኢትዮጵያኖችን አምጥታ ሀቡ እዚህ ሜዳ ላይ ወደቋሉ። ህግ ይዞታል። ዛሬ የዋልነው እዛ ነው። እኔም ሳሪም ሙኒትም ሁላችንም ሱቃችንን ዘግተን ማለት ነው 20,000 ድርሃም የሐዋላ የበላቻት ብር አለ። ሌላ ልጅ ደግሞ አምጥታ ትላንትና 60,000 ብር ከወሎ አምጥታ አዲስ አበባ ጎዳና ላይ ጥላት 60,000 ብሩ ትላንትና ነው እሱ ነው በልመና ያስገባችሁ። የዚህኛው ልጅ ደግሞ ሀቡ 270,000 ብሩን መልሳ አይዲውን ነው መስጠት ያለባት። ለምን አይዲውን በራሱን ያሰራው 200,000 ተመልስ እንደዛ አርጎ አንዲት እናት ልጇን ይዛ እስር ቤት ትግባ። ተማርም ሀቡ እስቲ ነው አሁንም ሳሚራ ከምትባለው ጋር ሀቡ እስቲ ነው እኔ ካዛና ውጭ ያመጣው ሰው የለም። በህግም ብትሄጅ መስብር ጅብት እኔ የምነግርሽ ነገር ያልኩሽ በቅርቡ በዚህ 2 ቀን ውስጥ ህግ የበላይነትን አንቺም ሆንሽ ሳሚራ የምትባለው ደላላ የእጃችሁን ማግኘት አለባችሁ እያልኩሽ ነው። ትልልቅ ደላሎች እያሉ ዱባይ ላይ ምን ነው እቺ አንድ ምስኪን የልጅ እናት ላይ በረታችሁ። ይሄን ልታስረጂኝ ትችያለሽ? አብሪ ቪዲዮ ሲሆን ላይ ብቻ አይደለም አጠቃላይ ማስለቀም ሁሉም ላይ ነው ሀቡዬ። አንድ እናት ላይ ሳይራለች ሀቡዬ ሰሚራ አለች። ለምሳሌ ልታሲዙ አዳምጪኝ፣ ልታሲዙ እቺን አንድ የልጅ እናት ብቻ ሳይሆን ሰሚራንም አሲዙ። ሁሉንም ህገወጥ ደላሎች ዱባይ ላይ አንድ ላይ አስጠርጓቸው። አንድ ሁሉ ነው እየተሰራ ያለው ሀቡዬ። ምስኪን ሰው ላይ ብቻ መበርታት አይደለም። እቺ ድሃ አይደለም ነው እንደዛ ህግ ለሁሉም እኩል ነው ሀቡ። እያጸዷቸው ስለሆነ መጽዳት አለባቸው። በቃ እንደዛ ከሆነ ጨርሱ በህግ። እኔ ላስታርቅ መጨረሻ ላይ ደርሶ እሷ ይቅርታ ጠይቃ እሱ ይቅርታውን እየተቀበለ ነበር። መሲ በይቅርታ አይሆንም ልጅቷ ትታሰር ነው እያልሽ ያለሽ። እሱስ የራቁት ፎቶ ያነሳው ብትከሰውስ? እሺ እሱ ሳይሞት እሱ ብቻ እኮ አይደለም ሀቡ እያልኩሽ ያለሁት የሌላ 180,000 የኢትዮጵያ ብር አለ። 20,000 ድርሃም የሐዋላ የወሰደችባቸው አሉ። አሁንም ይሄንን ሀቡ እዚህ ጋር ይቅርታ ባብለሽ ነገ ሰው ታመጣለች። ሀቡ ነገ ከነገ በኋላ ትጠይቀበታለች። አሁን እኮ ከዚህ በኋላ ላታመጣ ቃል እናስገባት እኮ። እቺም እኮ አንድ ኢትዮጵያዊ ናት። እሺ ይሷን ብቻ የሀገር ደላላ ባለበት ሀገር አንድ እሷ ላይ ብቻ በርትታችሁ እሷ ከነ ልጇ ሄደች። እሷም ደግሞ ፍርድ ቤት ስትቀርብ ቤቷ ውስጥ ራቆት ፎቶ የኦልሞስት ራቆት የሚባል ፎቶ ያነሳውን ዋትስአፕ ላይ ለክች እሱንም ታሳያለች። እሱም ይጎዳል። ምክንያቱም የአንድን ሰው ፕራይቬሲ ያለ ፈቃዱ አንድን ሰው እንደዚህ አይነት ፎቶ ማንሳት በህግ ያስጠይቃል። ሀቡ አሁን ደግሞ ማርያ ያልተረዳሽ ምን እንደሆነ ታውቂያለሽ? አሜንም ብቻ አይደለም ነው እያልኩሽ ያለው ህጉ በቃ አግዙም ስለተባለ ሙሉ እንትኑ ደላሎች ዱባይ ላይ እነዚህ ህገወጥ የተባሉ እንዳለ እየተለቀሙ ነው። አሜን ላይ ምናልባት እኛ ልንራራላት የምንችለው ሀቡ ዳግም ወደዚህ አይነት ነገር ካልገባች ለህፃኗ ተብሎ እንጂ ነገም ላትገባማ ቃል ገብታ ነበርኩ። ከዚህ መተዳደሪያዋ እኮ ነው ሀቡ ለአንቺ ቃል ገብታለሽ። መተዳደሪያዋ እኮ ነው። ባልየውም እሷም ህገወጥ ደላላ ናቸው። ቢሮ ከፍተን አላመጣም ብላ ቃል ከገባች 1 ሰከንድ ከዚህ በኋላ አላመጣም ብላ ቃል ገባች። ታመጣለች ማለት አንችልም። ቀኑ ደርሶ ስታመጣ ካላየናት አይደል? አዎ፣ ግን አይማሩም ደላሎች ሀቡ። በቃ እንግዲያውስ ያው እሷም ወጣለች። ስለዚህ በህግ ሂዱበት። በህግ ይኬድ ካላችሁ ሰላም እንዲወርድ አልፈለግሽም ገብተሽ ነው አይታረቁም። እሷ መታሰር አለባት። ከሱ ጋር ትታረቅ ሀቡ። ሌሎች የበላቻቸው ሳቡ የሌሎቹ ደግሞ ሌሎች ሲመጡ አሁን ጉዳዩ የሱ ነው። አሁን እኮ ጉዳዩ የሱ ነው። አዎ ሀቡ የሱ ነው። እሱ እኮ የመጣው እኮ የሌሎቹ ኬዝ እየታየ እያለ በቪዲዮ አይቷት እኮ ነው ሀቡ የመጣው እንጂ እኮ እኛ ጋር እኮ ከሷት እኮ አይደለም የመጣው። በጣም ጥሩ። የምትከሰሰው በሌሎቹ ጉዳይ ከሆነ ከሱ ጋር አሁን ሊታረቁ አይቃማውን አምታለሁ። ከሱ ጋር ይታረቁ። ከሱ እኔ ስለሱ እኮ አይደለም ሀቡ ከኛ ጋር ግን የምትሰለመቻሉና ነው ገብተሽ የምታወሩ። ሌሎቹ እኮ የሉም እዚህ ጋር እሱ ብቻ ነው ሀቡ ይምጡና ከእናንተ ጋር ስላልሽ እኛንም ስማችንን ጠቅሳ ይቅርታ የምትጠይቀው ስለተናገረቻችሁ መሲና ሳሪንም ይቅርታ ተጠይቅ ስላለ ነው እሱ ኖ እኛ ይቅርታ እኔ ይቅርታዋን አልፈልግም። እንዲህ ብዬሽ አላውቅም። በጣም ለይቅርታ ቅርብ ነኝ። ነገር ግን እሷ መጠየቅ ያለባት ሰው ናት ሀቡ። ችግር ይቅርታ አለማድረግ መብትሽ ነው። ማንም ሰው በግድ ይቅርታ ጠይቅ አይባልም። ስለዚህ በቃ በህግ ሂዱበት። ትሂድ ትከሰስ። ነገር ስትታሰር ልጇን ይዛ ሀገር ስትገባ ሌላ ድሃ ሀገራችን ላይ ማብዛት፣ ሌላ ሸክም ሀገራችን ላይ ማብዛት። ሰው ከተሳሳተ ይቅርታ ከጠየቀ ሁለተኛ አይለምደኝም ካለ ይቅርታ አድርጎ ህይወቱ እንዲቀጥል ማድረግ ነው። እኔ ለዚህች ሴት ያሳዘነች ነገር ልጅ ስላላት ነው። ሌላ ምንም ነገር አይደለም። እኔም በስደት ልጆችን ማሳድግ እናት ነኝ። ገባሽ?
ስለዚህ ለዛ ነው ይቅርታ ጠይቂ፣ በደለኛ ነሽ፣ አጥፍተሻል። እሷ እንደውም አላጠፋው ብላ ነበር የመጣችው። ማጥፋቷን ነግሪያት አጥፍተሻል ይቅርታ ጠይቂ ያልኳት። ገባሻል? ሶ በይቅርታ የማይስማማ ሰው አለ? ሰው ሆኖ ማያጠፋል? ማንም ሰው ያጠፋ ሰው ይቅርታ ዝቅ ብሎ አጥፍቻለሁ ይቅርታ ካለ ከይቅርታ በላይ ምን አለ? ምን አለ ከይቅርታ በላይ?